የኤርትራ ጉዳይ ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 11። መስከረም 15 ቀን 1948 ዓ.ም የአራቱ ሀያላን መንግስታት የውጭ ጉዳይ ሚኒስትሮች በአንድነት ፈርመው ለተባበሩት መንግስታት ዋና ጸሐፊ በላኩት ደብዳቤ ከጣሊያን ጋር በተደረገው የእርቅ ስምምነት በአንቀጽ 23 ቁጥር 3 አባሪ 11 ላይ የተገለጸውን መሰረት በማድረግ የቀድሞዎቹ የጣሊያን ቅኝ ሀገሮች ጉዳይ መስከረም 21 ቀን 1948 ዓ.ም በሚከፈተው የድርጅቱ የሶስተኛ ጠቅላላ ጉባኤ ላይ ቀርቦ እንዲታይና እንዲወሰን ስንጠይቅ ክብር ይሰማናል አሉ። ክብሩ የት ላይ እንደሆነ ለማወቅ አብዛኞቹ አባል መንግስታቶች እርስ በርሳቸው ሳይጠያየቁ አልቀሩ። የኤርትራን የሊቢያንና የሶማሌን ህዝቦች የወደፊት እድል የግል ጥቅም በማይመለከተው በትክክለኛ ሚዛን ላይ ተመስርተው ውሳኔ መስጠት አቅቷቸው ኃላፊነታቸውን ለተባበሩት መንግስታት ሲወረውሩ የሚያሳፍራቸው እንጂ የሚያስከብራቸው አልነበረም። ለዓለም ህዝብ እልቂት በጥጋብ የተነሱትን ናዚዎችንና ፋሽስቶችን ተባብረን ወቅተን የጋራ ድል እንድናገኝ ሁሉ ለወደፊቱም በዚህ ምድር ላይ የሰላም ህይወትና ጸጥታ ዋስትና እንዲኖረው ኃላፊነታችንን እንድንፈጽም ብለው እነዚህ ሀያላን የተባበሩት መንግስታቶች የሰጡት ቃል በድሆች ሀገሮች ላይ ያሳደረው ተስፋ ወሰን አልነበረውም። በሩዝቬልት በቸርችል እና በስታሊን መካከል የተደረጉት የያልታ ስምምነቶች የጋራ ጠላቶቻቸውን ናዚዎችን ፋሽስቶች ድል ከመቱ በኋላ ዓለምን ተከፋፍለው ለመብራት ስለሆነ በየክልላቸው በሊበራሊዝም እና በኮሚኒዝም አይዲዮሎጂ ሀያልነታቸውን ለማጠናከር የሚመኙትን ለመፈጸም እሽቅድድም ቀጠሉ። ሁሉም በየጥቅማቸው የተሰለፉ በመሆናቸው እንኳንስ በከፍተኛዎቹ የዓለም ፕሮብሌሞች ይቅርና በአነስተኞቹ ጉዳዮች ላይ ተስማምተው መፍትሄ ለመስጠትም የማይችሉ ሆኑ። በ1936 ዓ.ም የኢትዮጵያ ጉዳይ የጄኔቭን የመንግስት ማህበር ዓላማውን እንዳናጋ ሁሉ የአራቱ ሀያላኖችም የአንድነት መንፈስና ትብብር ቋሚ መሰረት የሌለው መሆኑን ለመጀመሪያ ጊዜ ያጋለጠችው የኤርትራ የሊቢያና የሶማሌ ጉዳይ ነው። ለ3 ዓመታት በግራና በቀኝ እያምታቱ ይዘዋቸው የቆዩትን የኤርትራ ሊቢያና የሶማሌ ዶሴዎች አንድ አይነት መፍትሄ ሊያስገኙላቸው ስላልቻሉ አራቱ ሀያላን መንግስታቶች እፍረትና ውርደት ሳይሰማቸው ኃላፊነቱን ለተባበሩት መንግስታት ለማስተላለፍ ግዴታ ሆነባቸው። አራቱ ሀያላን የቀድሞዎቹ የጣሊያን ቅኝ ግዛቶች ዶሴ ለተባበሩት መንግስታት ጉባኤ እንዲቀርብ ሲያደርጉ በተለይ አሜሪካና እንግሊዞች ከአባል ሀገሮች መካከል በሚኖሯቸው ተከታዮችና ደጋፊዎች እነሱ የሚፈልጉት አይነት ጉዳይ መፍትሄ ያገኛል ብለው ከፍ ያለ ተስፋ ሳያደርጉ አልቀሩም። የተባበሩት መንግስታት ድርጅት እነዚህን ለ3 ዓመታት ሲንገላቱ የኖሩ ፋይሎች ከተረከበ በኋላ በእነማን ነገር ፈጅነት በእነማን ዳኝነት ሙግቱ ሲጧጧፍ እንደቆየና የመጨረሻው ውሳኔ እስኪሰጥ ድረስ ትርምሱ እንዴት እንደነበር በዝርዝር እንመለከታለን። የተባበሩት መንግስት ድርጅት የሶስተኛ ዓመታዊ ጠቅላላ ጉባኤ በሁለት ደረጃ ከፍሎ ያከናወነው የመጀመሪያው በመስከረም 1948 ዓ.ም ፓሪስ ላይ ሲሆን ሁለተኛው በሚያዝያ 1949 ዓ.ም በኒውዮርክ ነበረ። መስከረም 24 ቀን 1948 ዓ.ም ፓሪስ ላይ የተከፈተው የመጀመሪያው ክፍል የሶስተኛው ጠቅላላ ጉባኤ ስራውን ሲጀምር በአራቱ ሀያላን የውጭ ጉዳይ ማማከር ቢሮ የተዘጋጁት የኤርትራ የሊቢያና የሶማሌ ዶሴዎች ብዙ ዶክመንቶች ታጭቀዋል። ክምራቸው ላይን ስለሚያስደነግጥ በዋናው ኮሚሽን ላይ የተሰበሰቡት የአባል መንግስታት ወኪሎች እነዚህን ጉዳዮች በአጭር ጊዜ ውስጥ መርምሮ ሐሳብ ለማቅረብ እጅግ ከባድ ሆኖ ታይቷቸዋል። ጉዳዩን ረጋ ብሎ ለማጥናትና የበሰለ ሐሳብ ለማቅረብ ጊዜ ስለሚጠይቅ በሚያዝያ 1949 ዓ.ም በኒውዮርክ ሌክ ሴክስስ ላይ ለሚከፈተው ለሁለተኛው ክፍል ጠቅላላ ስብሰባ እንዲተላለፍ አባል ሀገሮች ተስማምተው ተለያዩ። በዚህ ሐሳብ መሰረት የቀድሞዎቹ የጣሊያን ቅኝ ግዛት ህዝቦች የወደፊት እድል ለመወሰን የተባበሩት መንግስታት ድርጅት ረቡዕ ሚያዝያ 6 ቀን 1949 ዓ.ም
ኒውዮርክ በተከፈተው በሁለተኛው ክፍል ስብሰባ ላይ ጥናቱን ጀመረ። ለቀድሞዎቹ የጣሊያን ቅኝ ግዛት ሀገሮች የተባበሩት መንግስታት የሚሰጠው ውሳኔ የ3 ሚሊዮን ህዝቦች ጉዳይ ብቻ ሳይሆን የድርጅቱንም የወደፊት እድል የሚመለከት ይሆናል። ይህንን የማስጠንቀቂያ መንፈስ ያዘለ ቃል የወረወረው የአሜሪካ መልእክተኛ መሪ ጆን ፎረስት ደለስ ነው። ረቡዕ ሚያዝያ 6 ቀን 1949 ዓ.ም የተባበሩት መንግስታት ድርጅት ዋና ኮሚሲዮን የኤርትራን፣ የሊቢያንና የሶማሌን ጉዳይ መመልከት ሲጀምር ከአባል ሀገሮች መካከል የመጀመሪያው በር ከፋች ተናጋሪ የአሜሪካ መልእክተኛው መሪ ነበር። ሚስተር ደለስ በተባበሩት መንግስታት ድርጅት ዘንድ የአሜሪካ ነዋሪ አምባሳደር ሆኖ ከሰራ በኋላ ከ1952 ዓ.ም ጀምሮ በህመም ህይወቱ እስካለፈበት እስከ 1959 ዓ.ም ድረስ የዩናይትድ ስቴትስ ፕሬዝዳንት የጄኔራል አይዘንሃወር የውጭ ጉዳይ ሚኒስትር ሆኖ በዓለም ጉዳይ ላይ ከፍተኛ ቦታ ይዞ እንደተጫወተ ታሪክ ያስታውሳል። የአራቱ ሀያላን መንግስታት የውጭ ጉዳይ ባለስልጣኖች በ3 ዓመት ጊዜ ውስጥ ውሳኔ ለመስጠት ያልተስማሙበት ከፍተኛ ጉዳይ ለተባበሩት መንግስታት ሲያቀርቡ ይህንን የሚያክል ከባድ ኃላፊነትና ስልጣን ድርጅቱ የሚቀበለው በታሪኩ ለመጀመሪያ ጊዜ ነው ካለ በኋላ ጆን ፎስተን ደለስ ንግግሩን በመቀጠል ለቀድሞዎቹ የጣሊያን ቅኝ ግዛት ሀገሮች የተባበሩት መንግስታት የሚሰጠው ውሳኔ የ3 ሚሊዮን ህዝቦች ጉዳይ ብቻ ሳይሆን የድርጅቱንም የወደፊት እድል የሚመለከት ይሆናል ሲል አስጠነቀቀ። እነዚህ የቀድሞ የጣሊያን ቅኝ ግዛቶች ካለፉት 8 ዓመታት ጀምሮ የታላቋ ብሪታንያ መንግስት ሲያስተዳድር ካገኘው ኤክስፒሪየንስ የሚሰጠውን ሐሳብ በጥሞና ማዳመጥ አስፈላጊ መሆኑን ካሳሰበ በኋላ የአሜሪካ መልእክተኞች መሪ ለእያንዳንዱ ሀገር የሚጠቅም መስሎ የሚታየው መፍትሄ ያቀረበው በሚከተለው አኳኋን ነበር። ሊቢያ የሀገሩ አንድነት ተመስርቶ ነፃነት እስከሚሰጥበት ጊዜ ድረስ የሲሪናይክ አውራጃ በታላቋ ብሪታንያ መንግስት አስተዳደር ስር እንዲቆይ አስፈላጊነቱ የአሜሪካ መንግስት ያምናል ካለ በኋላ የትሪፖሊታንና ሌፌዘን አውራጃዎች ምን መፍትሄ እንደሚገኝላቸው ጆን ፎስተር ደለስ አልተናገረም። ኤርትራ የሀገር እንዳለፉት ዘመናት ኢትዮጵያ ለማጥቃት ለሚፈልጉ ጠላቶች የጦር ማከማቻና ማሸሸጊያ መሆኗ እንዲቀር የምስራቁ አውራጆች በሙሉ በቀጥታ ከኢትዮጵያ ጋር እንዲቀላቀሉ የአሜሪካ መንግስት ይደግፋል። ሌላው ከከረም በኋላ ያለውን የምዕራቡን አውራጃ በሃይማኖቱም በባህሉ የሚመሳሰለው ከሱዳን ጋር ለመቀላቀል እንዲችል ተጠንቶ ቢወሰን ይበጃል። ሶማሊያ ነፃነት ለመቀበል ሆነ የአውቶኖሚን ለመተዳደር አገሩ ብቁ ካለመሆኑም በላይ ለአካባቢው ሰላምና ጸጥታ አስጊ መስሎ ስለማይታይ በተባበሩት መንግስታት ስም አዲስቷ የጣሊያን ሪፐብሊክ በሞግዚትነት ለማስተዳደር እንዲሰጣት የሚደግፍ ነው። በጠቅላላው የአሜሪካ መልእክተኛ መሪ ከሞላ ጎደል የጠቃቀሳቸው እነዚህ መፍትሄዎች የታላቋ ብሪታንያ መንግስት ለተባበሩት መንግስታት ዋና ኮሚሲዮን ለማቅረብ ባዘጋጀው ረቂቅ ውሳኔዎች ላይ የተመሰረቱ መሆናቸው የእንግሊዝ ዋና መልእክተኛ ከሰጠው መግለጫ መረዳት ይቻላል። ጆን ፎስተር ደለስ ያደረገው ዲስኮር ከእንግሊዝ በስተቀር በሌሎቹ በተባበሩት መንግስታት አባል ሀገሮች ላይ የሚማርክ ስሜት አልፈጠረም። ለችግሮቹ መፍትሄ ያቀረበው ሐሳብ የተሟላና በተረጋገጠ አቋም ላይ የተመሰረተ ባለመሆኑ ሚስተር ደለስ የተሰነዘረባቸው አስተያየት ጉባኤው እንዲመክርበት እንደ ረቂቅ ውሳኔው አልተቆጠረም። የሆነ ሆኖ የአሜሪካ መልእክተኞች መሪ የገለጸው ሐሳብ ምንጩ የፈለቀው ከታላቋ ብሪታንያ መንግስት መሆኑ አባል ሀገሮች ተረድተውታል። ኮሚሲዮኑ ስራውን ሲጀምር ከአራቱ ሀያላን መንግስታት የሚቀርቡትን መግለጫዎች ለማዳመጥ ቅድሚያ የሰጠ ስለሆነ ከአሜሪካ መልእክተኞች መሪ ቀጥሎ ፕሮግራም የተያዘለት ሁለተኛው ተናጋሪ የታላቋ ብሪታንያ መንግስት የውጭ ጉዳይ ሚኒስትር ዴታ ሄክቶር ሜክስ ሆነ። የግርማዊ የእንግሊዝ ንጉሠ መንግስት መልእክተኛ የንግግሩ መክፈቻ ያደረገው ወዳጁ የአሜሪካ ተወካይ የቀድሞዎቹን የጣሊያን ቅኝ ግዛቶች የነበሩትን ሀገሮች ታላቋ ብሪታንያ በማስተዳደር ለምትፈጽመው መልካም ተግባር በማድነቁ የምስጋና መልስ በማበርከት ነበር። የአሜሪካ መልእክተኞች መሪ ጆን ዶርሰን ደለስ ለጉባኤው ያቀረበው ሐሳብ የታላቋ ብሪታንያ መሰረታዊ ዓላማ
የተመረኮዘ ስለሆነ የእንግሊዙ መልእክተኛ ሰፋ ያለ ማብራሪያ ከመስጠቱ በስተቀር አዲስ ነገር አልጨመረም። ለቀድሞ የጣሊያን ቅኝ ግዛቶች አስተዳደር መፍትሄ ለመስጠት የእንግሊዝ መንግስት ሐሳቡን ለተባበሩት መንግስታት ድርጅት በይፋ የሚያቀርበው ለመጀመሪያ ጊዜ ስለሆነ የጉባኤው ተካፋዮችና በተለይም የኢትዮጵያ መልእክተኞች የሚያዳምጡት በጥንቃቄ ነበር። ሊቢያ ሶስቱ ዋና አውራጃዎች ትሪፖሊታኒያ፣ ሲሬናይከር፣ ፌዘን በአንድነት እንዲዋሃዱ የሚቀርበው ሐሳብ ተገቢ ነው ብላ ታላቋ ብሪታንያ ታምናለች። እስከ ዛሬ ድረስ የፌዘን አውራጃ በፈረንሳይ እጅ ከመሆኑ በስተቀር ትሪፖሊታንያንና ሲሬናይከን እንግሊዝ ስታስተዳድር 6 ዓመት ሆኗታል። የአሜሪካ መልእክተኛ ባቀረበው ሐሳብ እንዳመለከተው ሲሬናይክ በእንግሊዝ አስተዳደር እንድትቆይ የተባበሩት መንግስታት ከወሰነ መንግስት ሊቀበል ይችላል። ትሪፖሊታንያ ግን ህዝቡም ከሲሬናይክ የተለየ ስለሆነና በዚያ አውራጃ ታላቋ ብሪታንያ ለመቆየት ስለማትፈልግ ሌላ መፍትሄ በአስቸኳይ እንዲሰጥ ያስፈልጋል። የተባበሩት መንግስታት ድርጅት ግን የትሪፖሊታንያን አስተዳደር እንግሊዝ እንድትቀጥል ያስፈልጋል ብሎ ከጠየቀ የምንቀበለው ለጥቂት ዓመታት ብቻ ይሆናል። በእነዚህ ጉዳዮች ላይ በትክክል መረዳት የሚያስፈልገው የሲሬናይክ ህዝብ የጣሊያን አስተዳደር ተመልሶ እንዳይመጣበት በጥብቅ ተቃውሞን ያሰማ መሆኑን ነው። ለሲሬናይክ ህዝቦች ፍላጎት ውጭ ተወስኖ አስተዳደር ለጣሊያን ይሰጥ ቢባል ህዝቡ ጦርነት ሊያነሳ ይችላል። ስለዚህ ሲሬናይክ ለጣሊያን እንዳይሰጥ የታላቋ ብሪታንያ መንግስት በጥብቅ ያሳስባል። ኤርትራ በመላው እስላም የሆነው የኤርትራ የምዕራቢው ቆላ ህዝብ ግልጽ በሆነ መንገድ ከኢትዮጵያ ጋር መቀላቀልን እንደማይፈልግ አመልክቷል። ይህ ህዝብ በባህሉም በሃይማኖቱም በዘሩም ከሚቀራረበው ከሱዳን ጋር ቢቀላቀል የታላቋ ብሪታንያ መንግስት ተገቢ የሆነ መፍትሄ ነው ብሎ ይገምታል። በህዝብ ቁጥር ብልጫ ያለው የምስራቅ አውራጃ የደጋው ነዋሪ የሆነው ክፍል ግን በዘርና በሃይማኖት ከትግራይ ህዝብ ጋር ተመሳሳይ ስለሆነ ከኢትዮጵያ ጋር መዋሃድ እንደሚደግፍ ታውቋል። ስለዚህ ከምዕራባዊው ቆላ አውራጃ በስተቀር የምስራቁ ኤርትራ ግዛት ተከፍሎ ከኢትዮጵያ ጋር እንዲቀላቀል የታላቋ ብሪታንያ መንግስት ይደግፋል። ለህዝቡ ጥቅም፣ ለአካባቢው ሰላም በማሰብ ኢትዮጵያም ለደረሰባት ጥቃት መደጎሚያ እንዲሆናት ይህ መፍትሄ ቢወሰን የተሻለ ይሆናል። ሶማሌ ይህን ሀገር የጣሊያን መንግስት ለማስተዳደር እንዲሰጠው የታላቋ ብሪታንያ መንግስት ይደግፋል። የፈረንሳይ መንግስት ከዚህ ቀደም እንደገለጸውም የአራቱም ሀያላን መንግስታት መርማሪ ኮሚሽን እንዳረጋገጠው የሶማሊያ ህዝብ ነፃነትን ለመቀበል አልተዘጋጀም። አገሩንም በሞግዚትነት ለማስተዳደር ከጣሊያን በስተቀር ሌላ ችሎታና አቅም ያለው የለም። የታላቋ ብሪታንያ መልእክተኛ ንግግር ሲፈጸም የኢትዮጵያ መልእክተኞች መሪ አቶ አክሊሉ ሀብተወልድ ከአሜሪካና ከእንግሊዝ በቀረቡት ሐሳቦች ላይ የመንግስታቸውን አቋም ለማስረዳት የጉባኤውን ሊቀመንበር ጠየቁ። ለኢትዮጵያ እጅግ አሳሳቢ በሆነው በኤርትራ ጉዳይ ከታላቋ ብሪታንያ መንግስትን ቀደም ሲልም ከዩናይትድ ስቴትስ የቀረበው ሐሳብ የቀዳማዊ ኃይለ ሥላሴ መንግስት የሚያረካ እንጂ ቅር የሚያሰኝ ይሆናል ተብሎ አልተገመተም ነበር። ለቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ መፍትሄ እንዲሆን ከሞላ ጎደል አሜሪካና እንግሊዝ ባቀረቡት ሐሳብ ላይ ኢትዮጵያ የምትቃወም ምን እንደሆነ አቶ አክሊሉ በንግግራቸው መግቢያ ላይ አልገለጹም። በመጀመሪያ በጥንታዊው ዘመን የኢትዮጵያ ኤርትራ እንደዚሁ በሶማሌ ህዝቦች የአንድነት ታሪክ በማብራራት ቀጥሎም እነዚህ አንድ ሀገር አስተዳደር ተጠቃለው ይኖሩ የነበሩትን ህዝቦች ለ50 ዓመታት የለያያቸው ኮሎኒያሊስት ጣሊያን መሆኑን በመጨረሻም ኤርትራና ሶማሌ ወደ ጥንት ሀገራቸው እንዲመለሱ የንጉሠ ነገስቱ መንግስት የጠየቀውን እንደ ጣሊያን መንግስት ግዛት ለማስፋፋት ሳይሆን በህዝቡ ታሪክ በዘርና በባህል አንድነት ላይ የተመሰረተ ትክክለኛ ጥያቄ ነው በማለት ካስረዱ በኋላ የቀዳማዊ ኃይለ ሥላሴ መልእክተኛ ከአሜሪካና ከታላቋ ብሪታንያ የቀረበውን ሐሳብ ላይ የንጉሠ ነገስቱ መንግስት ቅሬታና ተቃውሞ የገለጡት በሚቀጥለው አኳኋን ነበር። በምንም መንገድ ጣሊያን ተመልሳ ሶማሌን እንድትይዝ የኢትዮጵያ ንጉሠ ነገስት መንግስት አይቀበልም፣ ዝም ብሎም አይመለከትም። ሶማሌን ለማስተዳደር ኃላፊነቱን መቀበል የሚገባው ኢትዮጵያ መሆኗን መንግስቴ በትክክል ያምናል። 8 ዓመት ሙሉ ፍርድ ለማግኘት በሚያሳዝን ሁኔታ ሲንገላታ የኖረው የኤርትራ ህዝብ ጽኑ ፍላጎት ከእናቱ ከኢትዮጵያ ጋር ለመቀላቀል እንጂ ገሚሱ ተከፍሎ ለባዕድ ሀገር እንደ ዕቃ እንዲሰጥ አይደለም።
የአራቱ ሀያላን መንግስታት መርማሪ ኮሚሽን ደህና አድርጎ እንደተረዳው የኤርትራ ህዝብ ክርስቲያኑም ሆነ እስላሙ አንድነት እንዲነካበት አይፈልግም። በዲሞክራሲ ስርዓት ከ50 በመቶ በላይ የሆነው የኤርትራ ህዝብ ከኢትዮጵያ ጋር መቀላቀል እንደጠየቀ የመርማሪው ኮሚሽን አረጋግጧል። ከሁለተኛው የዓለም ጦርነት ፍጻሜ ጀምሮ የቀድሞዎቹ የጣሊያን ቅኝ ግዛቶች የነበሩትን ሀገሮች ጉዳይ የአራቱ ሀያላን መንግስታት ተስማምተው መፍትሄ መስጠት ስላቃታቸው ዛሬ ከተባበሩት መንግስታት ድርጅት የሚጠበቀው ውሳኔ ለመካከለኛው ምስራቅና ለአፍሪካ ህዝቦች ምን ያህል ከፍተኛ ጉዳይ እንደሆነ መታወቅ አለበት። የተባበሩት መንግስታት አባሎች እንዲገነዘቡት የሚያስፈልገው የጣሊያን መንግስት ኤርትራን፣ ሶማሌ ካልተመለሱልኝ ብሎ የሚወተውተው ለሀገሩ ህዝብ አስቦ ሳይሆን ለዘላለም በማይሞተው ምኞቱ እነዚህን ሁለት ሀገሮች የጦር ማከማቻ በማድረግ ለአራተኛ ጊዜ ኢትዮጵያን ለመውጋት መሆኑ ነው። በመጨረሻም የተባበሩት መንግስታት የምንጠይቀው የታላላቅ ሀገሮች ጥቅም ብቻ ሳይሆን የታናናሽ ሀገሮችን መብት በእኩል ደረጃ ለመጠበቅ ድርጅቱ የተጣለበትን ኃላፊነት በትክክል እንዲወጣ ነው። ሶማሌን መልሶ ለጣሊያን ለመስጠት በያለበት የሚጠነስሰውን ተንኮል ኢትዮጵያ አትቀበልም። ኢትዮጵያ የኤርትራ ህዝብ ሳይከፋፈል ወደ ጥንት ሀገሩ እንዲመለስ ተገቢ ነው ብላ ትክክለኛ ፍርድ መጠየቋን አታቋርጥም በማለት አክሊሉ ሀብተወልድ ንግግራቸውን ደመደሙ። የታላቋ ብሪታንያ መልእክተኛ ይህን የመሰለ አስተያየት ከኢትዮጵያ ልዑል ይሰነዝራል ብሎ አልጠበቀም ነበር። በኤርትራ ግዛት ውስጥ ኢትዮጵያን ከማይፈልጉት እስላሞች ከሚኖሩበት ከምዕራባዊ አውራጃ በስተቀር ሌላው በሙሉ የምጽዋና የአሰብ የባህር በርን ጭምር ከኢትዮጵያ ጋር እንዲዋሃድ የታላቋ ብሪታንያ መንግስት የሰጠውን ከፍተኛ ድጋፍና ያደረገውን ጥረት አክሊሉ ሀብተወልድ ከቁም ነገር አለመቁጠሩ ያስገርማል። የታላቋ ብሪታንያ መንግስት የኢትዮጵያ ወዳጅ ባይሆን ኖሮ በአራቱ ሀያላን መንግስታት ጉባኤ ላይ መስኮብና ፈረንሳይ ኤርትራ ለጣሊያን ተመልሳ እንድትሰጥ የደከሙበትን ጉዳይ አያፈርስም ነበር። ኢትዮጵያ በፋሽስት የደረሰባትን ጥቃት በመመዘን በአንድ ነገር ልትካስ ይገባል በሚል ቅን አስተያየት ከታላቋ ብሪታንያ ለቀረበው የድጋፍ ሀሳብ በተባበሩት መንግስታት ሸንጎ ላይ ምስጋና መደርደር ባያስፈልግም እንኳን እስከዚያ ድረስ ግምት ሳይሰጠው የሚታለፍ መሆን አልነበረበት። ታላቋ ብሪታንያ ከፋሽስት ጣሊያን ጋር ተዋግታ የኢትዮጵያን ነጻነት አስመልሳ ከ8 ዓመታት ጀምሮ ኤርትራና ሶማሌን የምታስተዳድረው ህዝቡ እየተሰቃየ አይደለም። ይህ የተሰጠው አስተያየት ጉዳዩ በቀጥታ የሚመለከተው የኤርትራና የሶማሌ ህዝብ ስሜት አለመሆኑ የታወቀ ነው። የኢትዮጵያ መልእክተኞች መሪ ከታላቋ ብሪታንያ ጋር በተባበሩት መንግስታት ጉባኤ ላይ የሀሳብ ግጭት እንዲኖር መፈለጉን አሳይቶናል። በዚህ አነጋገር ለማሰማት የሞከረው የኢትዮጵያ ነጻነቷ የተሟላና ለታላቋ ብሪታንያ የተለየ ግምት የሌላት መሆኑ እንዲታወቅ ነው። እንግዲህ ለወደፊቱ የሚጠቅመውን እሱ ያውቃል፣ እኛም በያዝነው መንገድ እንቀጥላለን በማለት የእንግሊዝ መልእክተኛ መሪ በአቶ አክሊሉ ላይ አንድ አይነት ቅሬታ አሳደረ። አቶ አክሊሉ ለቀዳማዊ ኃይለ ሥላሴ ባስተላለፉት ረጅም የቴሌግራም መልእክት ላይ ከእንግሊዝ መንግስት በተሰጠው መግለጫ በበኩላቸው ምን ያህል ቅር እንደተሰኙ በሰፊው አስረድተዋል። በተለይ በጣም ያሳዘናቸው ጠላታችን የሆነው ጣሊያን እንደገና ተመልሶ ሶማሌን እንዲገዛ በይፋ መደገፉ ነው። ሶማሌ ለማስተዳደር ከጣሊያን የተሻለ መንግስት ስለሌለ አዲሲቷ የጣሊያን ሪፐብሊክ በኮሎኒ አስተዳደር ያለውን ኤክስፒሪየንስ በዚህ ሀገር ላይ ለማሳየት ይችላል ሲል የእንግሊዝ መንግስት የሰጠው መግለጫ በኢትዮጵያ በኩል የሚጠበቅ አልነበረም። የእንግሊዙ መልእክተኛ ሲናገር በሊቢያ በሲሬናይክ ህዝብ የጣሊያን አስተዳደር ተመልሶ እንዳይመጣበት ኃይለኛ ተቃውሞ ማድረጉን ገለጸ። የሶማሊያ ህዝብ ግን የጣሊያንን አስተዳደር ጨርሶ አንፈልግም፣ ጣሊያን ተመልሶ ከሚመጣብን ሞታችንን መርጣለን እያለ የሚያሰሙን አቤቱታ ሚስተር ሚካኤል በዝምታ አለፉት። ታላላቅ መንግስታቶች የተባሉት ሁሉ መጀመሪያ የሚያስቡት ጥቅማቸውን እንደሆነ እናውቃለን። ይሁን እንጂ ለጥቅም ሲባል እንደዚህ መሰለውን ሀቅ በግልጽ ለመሸፈን ሲሞከር ማየት ለምን አያሳዝንም? ለምንስ አያበሳጭም? ለቀድሞዎቹ የጣሊያን ቀኝ ግዛቶች መፍትሄ ነው ብሎ የእንግሊዝ መንግስት ያቀረበውን ሀሳብ ኢትዮጵያን ለመቀበል አትችልም። የኛ ጥያቄ ኤርትራና ሶማሌ ከኢትዮጵያ ጋር እንዲቀላቀሉ ነው። የእንግሊዝ ሀሳብ ሶማሌ አይገባችሁም፣ ለጣሊያን መመለስ አለበት። ኤርትራ የምዕራብ አውራጃ ተቆርጦ ለሱዳን ይሰጣል።
ሌላ የምስራቁና የደጋው ክፍል ለኢትዮጵያ ጋር ሊዋሃድ ይችላል የሚል ነው።